ዛሬ የምንማረው ስለ እግዚአብሔር ወልድ ወይም ስለ ኢየሱስ ክርስቶስ ማንነት ይሆናል። በጌታ የተወደዳችሁ ቅዱሳን ከጌታ ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ እያልኩኝ ይህ የአህዌኒሲ መንፈሳዊ ትምህርትና የስብከት አገልግሎት በዩቲዩብ ቻናልና በቲክቶክ መሰረታዊ የክርስትና ትምህርት የሚያስተላልፈውን ለሌሎች እንዲደርስ ፎሎ፣ ላይክ፣ ሼር፣ ሪፖስት በማድረግ ቻናሉን እንድትቀላቀሉ በጌታ ፍቅር አሳስባችኋለሁ። በባለፈው ትምህርታችን ስለ እግዚአብሔር አብ ማንነት የተመለከትን ሲሆን የዛሬው እርሱን የሚከተል ስለ እግዚአብሔር ወልድ ማንነት የምንመለከተው ይሆናል። ስለ እግዚአብሔር ወልድ ወይም ስለ ኢየሱስ ክርስቶስ ማንነት በምንመለከትበት ጊዜ ወልድ ማለት ልጅ ማለት መሆኑን፣ እግዚአብሔር ወልድ ሲባል ሰው ከሰብአዊ አባቱ እንደሚወለደው ሳይሆን እግዚአብሔር ወልድ ወይም ደግሞ የእግዚአብሔር ልጅ የሚለው ስም ከአብ ጋር ለነበረው ለወልድ አምላክ የህላዌ ወይም የአኗኗር ስሙ ነው። ስለሆነም ተወለደ ወይም ወልድ ልጅ ስለተባለ ከአብ የሚያንስ ሳይሆን በመለኮት በባህሪ በክብር በስልጣንና በአኗኗር እኩል የሆነ ነፃ ህልውና ያለው አምላክ ነው። የእግዚአብሔር ወልድ ቅድመ ልደቱን ስንመለከት በዘላለም ያለና የነበረ የሚኖር የሚታዩትንና የማይታዩትን ፍጥረታት በሙሉ የፈጠረ አምላክ ነው። ለዚህ መጽሐፍ ቅዱሳዊ ማስረጃ በዮሐንስ ወንጌል ምዕራፍ 1 ቁጥር 1 በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ሁሉም በእርሱ ሆነ፣ ከሆነውም አንዳች ስንኳ ያለ እርሱ አልሆነም የሚለው ነው። ይህንን ሐዋርያው ዮሐንስ በዘመኑ ለነበሩት አይሁድና አሕዛብ ትርጉም በሚሰጠው መልኩ ወልድ አምላክን ቃል በማለት ያስተዋውቀዋል። ቃል የሚለው በግሪክ ቋንቋ ሎጎስ ማለት ሲሆን ይህም በሰው አእምሮ ያለው ሐሳብ ወይም በአንደበቱ የሚነገረው ቃል ማለት ነው። በዚህ መሰረት ዓለም ከመፈጠሩ በፊት በእግዚአብሔር ዘንድ ቃል እንደነበረና ራሱም እግዚአብሔር እንደነበረ፣ በዚህም ከአብ አካል ልዩነት መኖሩን አሳይቷል። ደግሞም ወልድ አምላክ በሌላ ስሙ ቃል የተባለው ከመወለዱ በፊት ስለመኖሩ በቆላሲስ ምዕራፍ 1 ቁጥር 15 እስከ 20 ሲገልጽ እርሱም የማይታይ አምላክ ምሳሌ ነው። የሚታዩትንና የማይታዩትን ዙፋናት ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ተፈጥሯልና ከፍጥረት ሁሉ በኩር ነው፣ ሁሉ በእርሱና ለእርሱ ተፈጥሯል በማለት ይናገራል። ከዚህ እንደምንረዳው ወልድ አምላክ ኢየሱስ ክርስቶስ ሁሉን የሚችል ሁሉን የሚያውቅ ጅማሬና ፍጻሜ የሌለው ዘላለማዊ አምላክ መሆኑን እንረዳለን። ተጨማሪ ጥቅሶች ሚክያስ ምዕራፍ 5 ቁጥር 2፣ ዮሐንስ ወንጌል ምዕራፍ 8 ቁጥር 58፣ ራእይ ምዕራፍ 1 ቁጥር 8፣ ማቴዎስ ወንጌል ምዕራፍ 28 ቁጥር 19 እስከ 20፣ ዮሐንስ ወንጌል ምዕራፍ 2 ቁጥር 25፣ ምዕራፍ 16 ቁጥር 29 እስከ 30፣ ዕብራውያን ምዕራፍ 13 ቁጥር 8ን ማየት እንችላለን። ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 5 ቁጥር 39 በመጽሐፍ የዘላለም ሕይወት እንዳላችሁ ይመስላችኋልና እነርሱን ትመረምራላችሁ፣ እነርሱም ስለ እኔ የሚመሰክሩ ናቸው ሲል እንመለከታለን። ይህ ንግግር የታመነና እውነተኛ ሁሉም ሰው ሊቀበለው የተገባ ነው። መጽሐፍ ቅዱስ ከዘፍጥረት ጀምሮ እስከ ራእይ ዋናው ሐሳብ ማዕከላዊ ጉዳይ ስለሆነው ስለ ኢየሱስ ክርስቶስ ይናገራል። ይህም በሥጋ ስለመገለጡ፣ ስለማስተማሩ፣ መከራ ስለመቀበሉና ስለመሞቱ፣ ስለ ትንሣኤውም ጭምር የሚናገርበትን ነው። ጥቂቱን እንመልከት። በዘፍጥረት ምዕራፍ 3 እንደተገለጸው ሰው በኃጢአት በወደቀ ጊዜ ሰዎች ከገነት ዛፎች የበለስ ቅጠል ሰፍተው አገለደሙ። ይህ ሰው የራሱን ድካም ኃጢአትና ስንፍና ለመሸፈን የሚያደርገው ጥረትና ጥበብ ነው። ነገር ግን የሰውን አሳፋሪ ነገር መሸፈን የሚችል እግዚአብሔር ብቻ በመሆኑ ቁርበትን አለበሳቸው። ይህም እግዚአብሔር ራሱ የእንስሳን መስዋዕት በማቅረብ የእንስሳ ደም ፈሶ በደም ሰውን ከራሱ ጋር የሚያቀርብበት ጸጋውን የሚያለብስበት መንገድ አዘጋጀ። ይህም የክርስቶስን የመስቀል ሥራ የሚያመለክት እንደነበረ እናያለን። በዕብራውያን ምዕራፍ 9 ቁጥር 22 ደም ሳይፈስ ስርየት የለም ይላልና በክርስቶስ ደም ስለሚገኘው የኃጢአት ይቅርታ አዳምና ሔዋን በኃጢአት በወደቁበት ጊዜ እግዚአብሔር ያደረገው የእንስሳ መስዋዕት ይህንን ይገልጽልናል። ደም ፈሶ አዳምና ሔዋንን እግዚአብሔር ቁርበት ወይም ቆዳ አለበሳቸው።
ይህም ሰው በራሱ ሥራ ለመዳን መፍጨርጨር ሳይሆን በክርስቶስ የመስቀል ሞት ከእግዚአብሔር መታረቅ፣ ጸጋ መልበስ፣ መዳን እንደሚገኝ የሚያመለክት ነበረ። በገነት እግዚአብሔር በራሱ ቸርነት ካቀረበው የመሥዋዕት ሥርዓትና ትምህርት ልምድን ያገኙ የአዳም ቤተሰብ አቤልና ቃየን በመሥዋዕታቸው የእግዚአብሔርን ፊት ወይም እግዚአብሔርን አብሮነት እንደፈለጉ ዘፍጥረት ምዕራፍ 4 ያሳየናል። በዘፍጥረት ምዕራፍ 3 ቁጥር 15 ሰው ኃጢአትን ሰርቶ ከእግዚአብሔር በተለየ ጊዜ የሴቲቱ ዘር ማለትም ከሴት የሚወለድ የእባቡን ራስ እንደሚቀጠቅጥ እግዚአብሔር በንግግሩ አመለከታቸው። ይህም ከድንግል ማርያም በመንፈስ ቅዱስ ተጸንሶ የተወለደ ወልድ አምላክ ኢየሱስ ክርስቶስን የሚያመለክት ነው። በኖህ ዘመን ዓለም በሙሉ በእግዚአብሔር ፊት ኃጢአት በመስራት በእግዚአብሔር ቁጣ በውሃ ተጥለቅልቀው ሲያልቁ በእግዚአብሔር ፊት ሞገስን ያገኘው ኖህ ከቤተሰቦቹ ጋር ከጥፋት ውሃ ከዳነ በኋላ ከንጹሕ እንስሳ ለእግዚአብሔር ኖህ መሥዋዕት ሲያቀርብ እንመለከታለን። እግዚአብሔር መሥዋዕቱን ሽታ አሸተተውና ምድርን ዳግመኛ በውሃ እንደማያጠፋት ቃል ኪዳን ማድረጉን እንመለከታለን። ዘፍጥረት ምዕራፍ 8 ቁጥር 20 እስከ 22። ከዚያም በኋላ ኢዮብና ወዳጆቹም መሥዋዕት በማቅረብ በደላቸውና ኃጢአታቸው ከሚያመጣው የእግዚአብሔር ቁጣ ይድኑ እንደነበር ኢዮብ ምዕራፍ 1 ቁጥር 5 እና 42 ቁጥር 8። ከዚያም ቀጥሎ ዘፍጥረት ምዕራፍ 12 ቁጥር 8 እና ምዕራፍ 35 ከቁጥር 1 እስከ 8 እንደምንመለከተው አብርሃምና ልጆቹ እንዲሁም ደግሞ ዘሮቹ እስራኤል የበጎች የፍየሎችና የኮርማዎች መሥዋዕት በማቅረብ በተጨማሪም ሰንበታትን በዓላትንም የወር መባቻዎችንም ጨምሮ የክርስቶስ መስቀል ሞት ጥላና ምሳሌ ሆነው እስከ ክርስቶስ ሞት ድረስ በዚህ ሥርዓት እግዚአብሔርን ያመልኩ እንደነበረ መጽሐፍ ቅዱስ ያሳየናል። አስቀድመን እንዳየነው የዕብራውያን ጸሐፊ ስለ መሥዋዕት በማንሳት ደም ሳይፈስ ስርየት ወይም የኃጢአት ይቅርታ የለም ሲል የገለጸው ይህንን ነው። ዕብራውያን ምዕራፍ 9 ቁጥር 22። ይህ ብቻ ሳይሆን የኢየሱስ ክርስቶስ ጥላና ምሳሌ የሆኑ ሰዎች መልከ ጸደቅ እንደነ አሮን የመሳሰሉትን በዘፍጥረት ምዕራፍ 14 ቁጥር 18፣ መዝሙረ ዳዊት በቅንፍ 110 ቁጥር 4፣ ዕብራውያን ምዕራፍ 7 ከቁጥር 1 እስከ 22 እንመለከታለን። ቆላስይስ ምዕራፍ 2 ቁጥር 16 እና 17። የብሉይ ኪዳን ሥርዓቶች፣ መሥዋዕቶችና ሰንበታት፣ ወር መባቻዎች ሊመጡ ያሉት ነገሮች ጥላ ናቸውና አካሉ ግን ክርስቶስ ነው በማለት ይናገራል። በዕብራውያን ምዕራፍ 11 ቁጥር 24 እስከ 26 የብሉይ ኪዳን አማኝ ስለሆነው ስለ ነቢዩ ሙሴ ሲናገር ቃሉ እንዲህ ይላል። ሙሴ ካደገ በኋላ የፈርዖን የልጅ ልጅ እንዳይባል በእምነት እምቢ አለ። ከግብፅ ብዙ ገንዘብ ይልቅ ስለ ክርስቶስ መነቀፍ እጅግ የሚበልጥ ባለጠግነት እንደሆን አስበዋልና ለጊዜው በኃጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራ መቀበልን መረጠ፣ ብድራቱን ትኩር ብሎ ተመልክቷልና በማለት ይናገራል። እንግዲህ በብሉይ ኪዳን መጻሕፍት ማዕከላዊ የሆነው ክርስቶስን የብሉይ ኪዳን አማኞች እግዚአብሔር በሰጣቸው መንገድና ሥርዓት ሊመጣና ሊሰቀል ደሙንም ሊያፈስ ያለውን ኢየሱስ ክርስቶስን በመሥዋዕታቸው ውስጥ ወደፊት ኢየሱስን በቀራንዮ መስቀል ላይ ተመልክተዋል። እኛ የአዲስ ኪዳን አማኞች በዚህ ዘመን ያለን ደግሞ ከ2000 ዓመታት በፊት በቀራንዮ መስቀል የተሰቀለውን ክርስቶስንና መስቀሉን ወደ ኋላ እያሰብን ከሞት በመነሳቱ ሕያው የሆነውን ወልድ አምላክ በመንፈስ እናመልከዋለን፣ ዘውትርም እናየዋለን። ኢየሱስ በዮሐንስ ወንጌል ምዕራፍ 8 ቁጥር 56 አባታችሁ አብርሃም ቀንን ያይ ዘንድ ሐሴት አደረገ አየም ደስም አለው ብለዋልና። ከብሉይ ኪዳን አማኞች የሆነው አብርሃም ከብዙ መቶ ዓመታት በኋላ በሥጋ ተገልጦ በመስቀል ላይ መሞቱን በመንፈስ ወደፊት በእምነት ከተመለከተና በኢየሱስ ሥራ ሐሴት ካደረገ እኛ የአዲስ ኪዳን አማኞች ከ2000 ዓመታት በፊት በምድር ላይ ኃጢአታችንን ተሸክሞ በቀራንዮ መስቀል ላይ ሞቶ ያሳረፈንን በመንፈስ ወደ ኋላ ስንመለከተው በተሰራልን ሥራ ምን ያህል ሐሴት እናደርግ ይሆን? እንግዲህ ቀደም ሲል እንዳነሳነው ኢየሱስ መጻሕፍት ስለ እኔ ይመሰክራሉ ያለው ይህንን ነው። የመጽሐፍ ቅዱስ ማዕከላዊ ሐሳብ ኢየሱስ ክርስቶስ ነው።
በብሉይ ኪዳን ይሁን በአዲስ ኪዳን መዳን በሌላ በማንም የለም፣ በኢየሱስ ክርስቶስ ብቻ ነው። አንደኛ ዮሐንስ ምዕራፍ 5 ቁጥር 12 ወልድ ላለው ሕይወት አለው፣ የእግዚአብሔር ልጅ የሌለው ሕይወት የለውም በማለት ይደመድመዋል። ወልድ አምላክ በሥጋ ስለመገለጡ ስንመለከት ኢሳይያስ ምዕራፍ 9 ቁጥር 6 ነቢዩ ኢሳይያስ ሕፃን መወለዱን የሚወለደው ሕፃን ደግሞ የዘላለም አባት እንደሚባል ትንቢት ተናገረ። ይህም በዮሐንስ ወንጌል ምዕራፍ 1 ቁጥር 1 በዘላለም ያለና የነበረ የሚኖር ስሙም ቃል የተባለው ወልድ አምላክ ሥጋ ለብሶ ስለመገለጡ ሲገልጽ ቃልም ሥጋ ሆነ ያለው የዘላለም አባት እርሱ ነው። የዮሴፍ እጮኛ ድንግል ማርያም ከእጮኛዋ ዮሴፍ ጋር ሳይገናኙ እንደ መልአኩ ገብርኤል ቃል ከመንፈስ ቅዱስ ጸንሳ ተገኘች። የመውለጃዋ ወራት ሲደርስ በቤተልሔምም በከብቶች በረት የወለደችው ወልድ አምላክ ኢየሱስ ክርስቶስ ነው። ማቴዎስ ወንጌል ምዕራፍ 1፣ ሉቃስ ምዕራፍ 1 እና ምዕራፍ 2 ይህንን ይናገራል። በዮሐንስ ወንጌል ምዕራፍ 3 ቁጥር 16 በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዶአልና ይላል። ቀደም ሲል እንዳየነው በጊዜና በዘመን የማይወሰን የኢየሱስ ክርስቶስ ዘላለማዊ ልጅነት እንጂ በሰብአዊ አባትና ልጅ መካከል ያለውን የአባትነትና የልጅነት ትስስር የሚገልጽ አይደለም። ኢየሱስ ክርስቶስ በምድር ላይ ሰው ሆኖ ሲመላለስ በክርስቶስ በአንዱ አካል እግዚአብሔርነቱና ሰውነቱ ተገልጦ ይኖራል። ስለሆነም ኢየሱስ ክርስቶስ ፍጹም አምላክና ፍጹም ሰው እንደነበረ እንመለከታለን። ኢየሱስ ክርስቶስ ፍጹም ሰው መሆን ያስፈለገበት ምክንያት በትንቢተ ኢሳይያስ ምዕራፍ 53 ቁጥር 11 ጻድቅ ባሪያዬም በእውቀቱ ብዙ ሰዎችን ያጸድቃል፣ ኃጢአታቸውንም ይሸከማል። በቁጥር 12 ደግሞ እርሱ ግን የብዙ ሰዎችን ኃጢአት ተሸከመ የተባለው ይፈጸም ዘንድ የሰውን ኃጢአት ለመሸከም ሰው መሆን ሥጋ መልበስ ተገባው። በብሉይ ኪዳን ለኃጢአት መሥዋዕት የሚቀርብ በግ አቅራቢው እጆቹን በበጉ ራስ ላይ በመጫን ኃጢአቱን በመናዘዝ በጉን ያሸክመዋል። ኃጢአቱን የተሸከመው በግ በሰውየው ምትክ ይሰዋ እንደነበር ክርስቶስ ሰው ሆኖ በደላችንና ኃጢአታችንን በራሱ ላይ ተሸክሞ በእኛ ምትክ ሞቶ እኛን አጸደቀ። ኢየሱስ ራሱ በዮሐንስ ወንጌል ምዕራፍ 3 ቁጥር 14 እና 15 ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ይገባዋል ብሎ ተናገረ። ለመሰቀል ሥጋ መልበስ ያስፈልጋልና በአብ ዘንድ ቃል የነበረው ኢየሱስ ሥጋ ሆኖ በምድር ተገለጠ። ዮሐንስ ወንጌል 1:14 በዕብራውያን ምዕራፍ 2 ቁጥር 14 እና 15 በዲያብሎስ ቁጥጥር ስር በባርነት ያሉትን ነፃ ሊያወጣቸው በሁሉ ነገር እነርሱን ሊመስል በሥጋና በደም ለመካፈል እንደተገባው ይናገራል። ስለዚህ ኢየሱስ ክርስቶስ ፍጹም ሰው መሆን ያስፈለገበት ምክንያት ይህ ነው። ኢየሱስ ፍጹም ሰው ስለነበር የሰው ባህሪ ነበረው። በማቴዎስ ወንጌል ምዕራፍ 4 ቁጥር 3፣ ዮሐንስ ወንጌል ምዕራፍ 4 ቁጥር 6 ቁጥር 19 እና 28 ኢየሱስ መራቡንና መጠማቱን፣ በዕብራውያን ምዕራፍ 4 ቁጥር 15 ከኃጢአት በቀር በነገር ሁሉ እንደ ሰዎች እንደ እኛ መፈተኑን፣ በዮሐንስ ወንጌል ምዕራፍ 11 ቁጥር 35 ማልቀሱን፣ ሉቃስ ወንጌል ምዕራፍ 8 ቁጥር 22 ማንቀላፋቱን፣ ዮሐንስ ወንጌል ምዕራፍ 19 ቁጥር 33 መሞቱን ስንመለከት ፍጹም ሰው መሆኑን እነዚህ የሰው ባህሪያት መሆናቸውን ያሳያሉ። የኢየሱስ ፍጹም ሰውነት ከልደቱ እስከ ሞቱ ድረስ ባለው ጊዜ ብቻ ሳይሆን ከትንሣኤው በኋላም ፍጹም ሰው እንደነበረ እንመለከታለን። ኢየሱስ ክርስቶስ ከሞት ተነስቶ ከትንሣኤው በኋላም በተለወጠና በከበረ ሥጋው ለሐዋርያት ታየ። ሐዋርያትም አብረው በሉ ጠጡም። ሥጋና አጥንት መኖሩን ኑ ዳሳችሁ እዩ ብሎ ራሱን አሳያቸው። የተጠራጠረው ቶማስም ሳይቀር ዳሶ ከተመለከተ በኋላ ጌታዬና አምላኬ ብሎ ወድቆ ሰገደለት። ወደ ሰማይ ሲያርግ ደግሞ እጅ ጭኖ እየጸለየላቸው ሁሉም እያዩት ወደ ሰማይ ከፍ ከፍ እያለ ወጣ፣ አረገም። ወደ ሰማይ ሲሄድ በነበረው በዚህ ሥጋ ተመልሶ እንደሚመጣ መላእክት ተናገሩ። ይህንን ሐዋርያ ሥራ ምዕራፍ 1 ከቁጥር 9 እስከ 11፣ ሉቃስ 24 ቁጥር 36 እስከ 43፣ የሐዋርያ ሥራ ምዕራፍ 10 ቁጥር 41፣ ሉቃስ 24
24 ቁጥር 50 እስከ 53 ማየት እንችላለን። ስለ ኢየሱስ ክርስቶስ ፍጹም አምላክነት ስንመለከት አምላክ በመሆኑ እግዚአብሔር ብቻ የሚያደርጋቸውን ተግባራትን ፈጸመ። ይህም ፍጥረታትን ካለመኖር ወደ መኖር ያመጣ አምላክ መሆኑን ቆላስይስ ምዕራፍ 1 ቁጥር 16 እናነባለን። ደግሞም ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ሁሉም በእርሱ ሆነ፣ ከሆነውም አንዳች ስንኳ ያለ እርሱ አልሆነም በማለት ይናገራል። ዕብራውያን ምዕራፍ 1 ቁጥር 2 እና ቁጥር 10 በተጨማሪ እንመለከታለን። ኃጢአትን አስተሰርየ። ማርቆስ ምዕራፍ 2 ቁጥር 5 እስከ 12፣ ሉቃስ ምዕራፍ 7 ቁጥር 47 እና 49፣ ኢየሱስ ራሱ ከአብ ጋር አንድ መሆኑን በዮሐንስ ወንጌል ምዕራፍ 10 ቁጥር 30፣ በምዕራፍ 14 ቁጥር 9 እና 10 ይናገራል። ደግሞም ቲቶ ምዕራፍ 2 ቁጥር 13፣ ሮሜ ምዕራፍ 9 ቁጥር 5 አምላክ መሆኑን ይናገራል። እስካሁን ኢየሱስ ክርስቶስ ፍጹም አምላክና ፍጹም ሰው መሆኑን ደግሞም ሰውነቱና አምላክነቱ በኢየሱስ ክርስቶስ በአንዱ አካል ተገልጦ እንደሚኖሩ በተለያዩ የመጽሐፍ ቅዱስ ክፍሎች ያየን ሲሆን ከዚህ ቀጥለን ደግሞ ኢየሱስ ክርስቶስ ነቢይና ካህን ስለመሆኑ እስቲ ጥቂት እንመልከት። ስለ ኢየሱስ ክርስቶስ ነቢይነት በብሉይ ኪዳን በዘዳግም ምዕራፍ 18 ቁጥር 17 እስከ 19 ሙሴ በሲና ተራራ ሕግን ከእግዚአብሔር ተቀብሎ ለእስራኤል ሕዝብ እንዳስተማረው ከእግዚአብሔር ቃልን ተቀብሎ ሕዝብን የሚያስተምር እንደ ሙሴ ያለ ነቢይ እንደሚነሳ የተነገረለት እርሱ ኢየሱስ ክርስቶስ መሆኑን ከእርሱ የተማሩት ሐዋርያት በሐዋርያት ሥራ ምዕራፍ 3 ቁጥር 22 እስከ 23 ሲመሰክሩለት እንመለከታለን። ኢየሱስ በምድራዊ አገልግሎቱ እንደ ነቢይ አገልግሎቱን በትጋት ፈጸመ። ሉቃስ ወንጌል ምዕራፍ 22 ቁጥር 19 መመልከት እንችላለን። ስለ ካህንነቱ እንደ መልከ ጸደቅ ሹመት የዘላለም ካህን ሆኖ በሰማይ በአብ ቀኝ ስለ ቅዱሳን ማለትም በእርሱ ለሚያምኑት አሁን እየማለደ እንደሚገኝ መጽሐፍ ቅዱስ ይናገራል። እግዚአብሔር አብም በኢየሱስ ክርስቶስ በኩል ወደ እርሱ የሚመጡትን ይቀበላቸዋል፣ ኃጢአታቸውንም ይቅር ይላል፣ ፈጽሞም ያድናቸዋል። ዕብራውያን ምዕራፍ 7 ቁጥር 24 እና 25፣ ምዕራፍ 9 ቁጥር 24፣ ሮሜ ምዕራፍ 8 ቁጥር 34 ይህንን ያሳየናል። ስለ ዳግመኛ መምጣቱ ስንመለከት ደግሞ በዮሐንስ ወንጌል ምዕራፍ 14 ቁጥር 2 እና 3 ወደ አብ ስለመሄዱ ለደቀ መዛሙርት ስናገራቸው ስፍራ አዘጋጅላችሁ ዘንድ ይሄዳለሁና ሄጄም ስፍራ ባዘጋጀሁላችሁ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም ይወስዳችኋለሁ ብሎ እንደተናገራቸው ኢየሱስ ወደ ራሱ ሊወስደን በቅርብ ጊዜ ተመልሶ እንደሚመጣ በመዘጋጀት እንድንጠባበቀው ከነገረን አንጻር እንገነዘባለን። ጌታ ኢየሱስ ወደ አብ ከፍ ብሎ ከኛ ጋር አብሮ የሚኖር በውስጣችን የሚያድር ከእርሱ ደግሞ እየተቀበለ የሚናገረን የሚያጽናናን የሚማልድልን የተስፋውን ቃል መንፈስ ቅዱስን ከአብ ተቀብሎ አፈሰሰልን። የሐዋርያት ሥራ ምዕራፍ 2 ቁጥር 32 እና 33። እንግዲህ እስካሁን እንደተመለከትነው የዘላለም ሕይወት በኢየሱስ ክርስቶስ አለ። በኢየሱስ እጅ ነው። ወደ አብ የሚያደርስ እውነተኛው መንገድ ኢየሱስ ክርስቶስ ነው። ዮሐንስ ወንጌል ምዕራፍ 14 ቁጥር 6 እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ብሏል። ብሉይ ኪዳን በቤተ መቅደስ ወደ እግዚአብሔር መገኘው በመጋረጃው በኩል ይገባል። ኢየሱስ በመስቀል ላይ ተፈጸመ ባለ ጊዜ በቤተ መቅደስ የነበረው መጋረጃ ከላይ እስከ ታች ተቀደደ። ሰው ሁሉ አልፎት እንዲገባ መጋረጃው ተቀደደ። ስለዚህ በመጋረጃው በኩል እንዲገባ ለሰው መብት ተሰጠ። ዕብራውያን ምዕራፍ 10 ቁጥር 19ና 20 እንግዲህ ወንድሞች ሆይ በመረቀልን በአዲሱና በሕያው መንገድ ወደ ቅድስት በመጋረጃው ማለትም በሥጋው በኩል እንድንገባ ድፍረት አለን ይላል። ስለዚህ በእምነት በኢየሱስ በኩል ወደ አብ ግቡ። በጌታ በኢየሱስ ክርስቶስ ያልዳናችሁ ጌታ ኢየሱስ ክርስቶስ ዛሬም ይፈልጋችኋል። በኢየሱስ ክርስቶስ በኩል ወደ አብ የመግባት ነጻነት ተሰጥቷችኋል። ኢየሱስ ክርስቶስን እንደ ግል አዳኛችሁ አድርጋችሁ በማመን ይህንን መልእክት እየሰማችሁ ያላችሁ ይህ መልእክት ልባችሁን የሚነካ የሚያንኳኳው ራሱ ኢየሱስ በመንፈስ ቅዱስ በኩል ነውና ወደ ልባችሁ አስገቡት። ይህንን ጸሎት ከእኔ ጋር ጸልዩ። ኢየሱስ ክርስቶስ ሆይ እወድሃለሁ፣ ስለ ኃጢአቴ ሞተሃልና አምነሃለሁ። ኃጢአቴን ሁሉ በደለንም እጠበው። ከዛሬ ጀምሮ የሕይወቴ ጌታና አዳኝ አድርጌ እከተልሃለሁ። ስለ ተቀበልከኝም አመሰግንሃለሁ። አሜን።
እንግዲህ ወዳጆቼ የወሰናችሁና አብራችሁኝ የጸለያችሁ ጌታን ወደ ልባችሁ የጋበዛችሁ ጌታን ተቀብላችኋል። በሚቀርባችሁ ቤተ ክርስቲያን ሄዳችሁ ኢየሱስ ክርስቶስን አምልኩት። መጽሐፍ ቅዱስ በእርሱ ላመኑት እርሱን የሚከተሉበት አቅጣጫና መንገድ ያሳያልና መጽሐፍ ቅዱስን አጥብቃችሁ አንብቡት፣ ሕይወታችሁ ይለወጣልና። የቻላችሁትን ያህል ጸልዩ፣ ሕይወታችሁ ይበራልና። ከዚህ በሚቀጥለው ትምህርታችን ስለ መንፈስ ቅዱስ ማንነት የምንቀጥለው ይሆናል። ጌታ ይባርካችሁ።